በዛሬ ቪዲዮአችን ደግሞ ሲጻፉና ስንናገራቸው የሚለያዩ ቃላቶችን እናያለን። የመጀመሪያው ቃል የሚሆነው ይሄ ቃል ስናነበው ምንድነው የምንለው? ኮሎኔል። ኮሎኔል ማለት የጦር አዛዥ ዋና ማለት ነው። በዚህ ምሳሌ he is promoted to colonel. Where's the colonel? Colonel Blake. ሌላ ቃል ይሄ ቃል ላይ ነው የምናነበው አይላንድ እንደምናውቀው ደሴት ማለት ነው። ለዚህ ምሳሌ ደሴት ላይ መኖር እፈልጋለሁ ስል I would like to live on island. Turtle Island is a native term for America. ዛሬ ቪዲዮአችን የመጨረሻው ይሄኛው ቃል እንዴት ብለን ነው የምናነበው? ይሄን ቃል አየል ማለት መተላለፊያ ማለት ነው። ለምሳሌ በሁለት ወንበሮች መካከል ወይንም ደግሞ በተለይም በሱፐርማርኬት ወይም መሸጫ ቦታዎች ላይ በመደርደሪያዎች መካከል ያለ መተላለፊያ አየል ብለን እንጠራዋለን። ለዚህ ምሳሌ I prefer aisle seat on the plane. Irv, we were never in aisle 7. I'm telling you, honest. እናንተም ይሄ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ አይረሳ። ይመቻችሁ።